ስለ ንጥቀትና ስለ አውሬው ብዙ ከጠፊት የነበሩ ጥያቄዎች ነበሩ። ንጥቀት ራሱን የቻለ ትምህርት ነው ባጭሩ። ወይ ዛሬ ማታ ወይ አሁን ወይ የተማማርን ወይ ነገ በቅጽበት በምን ሰዓት እንደሚሆን አናውቅም። በድንገት እኛ በህይወት ያለን ክርስቲያኖች ሞት የሚባል ሳይነካን ሳንቀምስ ግን ይሄ የሚሞተው ማይሞት የሚበሰበሰው ማይበሰበስ ሆነ እንነሳለን ሳይሆን እንለወጣለን። በቅጽበት አይን በማይክሮ ሰከንድ እንለወጣለን። በመቃብር ያሉ ቅዱሳን የብሉይና የአዲስ ኪዳን አማኞች ደግሞ ይነሳሉ በቅጽበት። ከነሱ ጋር ሆነን ጌታን በአየር ለመቀበል ወደ ደመና እንጠቃለን። በሰማይ ባለው ሰርግ 7 ዓመት የሚገርም ሰርግ ነው ያለው። እዚህ ምድር ላይ ለሚቀሩት ግን ወዮላቸው ወዮላቸው ወዮላቸው። ከ7 ዓመት በኋላ ጌታ በ7 ዓመት እኛ እዛ ሰርግ ነን። 7 ዓመት እዚህ ምድር ላይ ታይቶ የማይታወቅ መከራ አለ። ግን በዛ ውስጥም ደግሞ የእግዚአብሔር ምሕረት አለ። ምንድነው? የመንግስትን ወንጌል የሚሰብኩ አይሁድ እስራኤላውያን ምድርን በወንጌል ያዳርሳሉ። በመሲህ እንደሚመጣ እየተናገሩ ከአሕዛቦች ብዙ ሊቆጥራቸው ማንም አይችል፣ ከአይሁዶች ደግሞ ቅሬታዎች በወንጌሉ ያምናሉ። በመንግስት ወንጌል አሁን የሚሰበከው ከ70 ዓመተ ምህረት በኋላ የጸጋ ወንጌል፣ የመንግስት ወንጌል ተመልሶ ይመጣል። ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ ያን ጊዜ ፍጻሜ ይሆናል የሚለው እና ከ7 ዓመት ሰበካ በኋላ ጌታ ይመጣል፣ ይነግሳል። ስለ አውሬው አውሬዎቹ አውሬ የለም ሰው ነው። የጥፋት ልጅ ያመሰው ነው የሚለው። በራእይ መጽሐፍ ውስጥ የተጻፉ ነገሮች በሙሉ ፊገሬቲቭ ላንጉዌጅ ናቸው ወይም ስዕላዊ ቃላት ናቸው። አውሬ ሲባል አውሬ አይደለም፣ እባብ ሲባል እባብ አይደለም፣ ዘንዶ ሲባል ዘንዶ አይደለም። በጣም ስማርት የሆነው የወደቀው መልአክና የሰው ልጅ የሚሰሩት ስራ ነው። ስለዚህ አውሬው ካራክተርን ነው፣ ባህሪን ነው። እባብም ሲባል ማታለልን፣ ተንኮልን ነው ጳውሎስ እንደተናገረ። የቀደመው እባብ የአሁኑ ዘንዶ ሲል ማለት ነው። የቀደመው እባብ ተንኮል ነው፣ ሰይጣን ነው የሚለው እንጂ እባብ አይልም። ሰይጣን በተንኮሉ ሔዋንን እንዳሳታት፣ ለዚህ የወደቀ መልአክ ነው፣ ግን ስራው ነው እባብ ያሰኘው። ዘንዶ ሲባል አንድን ሰው ሳይሆን ዓለምን ሁሉ የሚያስተው ነው የሚለው። እንግዲህ አሰራሩ ገዝፏል ማለት ነው። ስለዚህ ያኛውም አውሬ የሚባለው አንድ ግለሰብ ነው፣ ሁለተኛ ደግሞ ስርዓተ ማህበር ነው ወይም ሲስተም ነው። የምዕራቡ ዓለም በራእይ መጽሐፍ ውስጥ ቀይ ዘንዶ ምናምን የሚል ታገኛለህ አይደለ? ሮምና በሮም ስር ወይም በአውሮፓ ህብረት ላይ የሚነሱ ብርቱ መንግስታት ናቸው። እስራኤልን ለማጥፋት የሚነሱ ናቸው። የእግዚአብሔርን የሕይወት ስርዓት ለማቃወስ የሚነሱ ናቸው። ምናልባትም ጀምረዋል፣ ተነስተዋል ብዬ አምናለሁ። በምዕራቡ ዓለም ላይ የሚገለጠው አመፅ፣ በምስራቁ ዓለም ላይ የሚገለጠው ማመፅ ራሱ እንደ ስርዓተ መዋቅር መንግስታቶቹ የአውሬው መንግስት ይባላል። ግን በዳንኤል መጽሐፍ ላይ ግን ትንሹ ቀንድ የሚለው መንግስት ብቻ ሳይሆን ግለሰብንም ያሳያል። እዛው ዳንኤል ላይ የጥፋት ልጅ የአመፅ ሰው የተባለው ተሰሎንቄ ላይ ተገልጧል። በእግዚአብሔርና በሰማይ ባሉት ላይ የስድብን ቃል የሚናገረው ትንሹ ቀንድ። ስለዚህ በምዕራቡ ዓለም ላይ የሚነሳ የክርስቶስን ወግና ስርዓት ሙሉ በሙሉ ለማጥፋት የሚሰራ ስርዓተ መዋቅሩ መንግስታቶቹ ማለት ነው። እንደና በዛ ላይ የሚነሳው ግለሰብ እነዚህ አውሬ ተብለዋል። አውሬ ግለሰብን ብቻ ለመግለጥ አይደለም፣ መንግስታትንም ለመግለጥ ይውላል። አንድ አውሬ ከባህር ወጣው ይላል አይደለም? ምሳሌ በዳንኤል መጽሐፍ ላይ የባቢሎን መንግስት ነው ይላል። ሌላ አውሬ አሁንም ደግሞ ሲወጣ ያለ ነብር የሚመስል እሱ የግሪክ መንግስት ነው፣ ኪንግደም ነው። በዛ ውስጥ ግን ግለሰብ አለ። በባቢሎን መንግስት ናቡከደነጾር አለ፣ በግሪክ መንግስት አሌክሳንደር ታላቁ አለ። ሁለቱም አብሮ የሚሄዱ ናቸው አውሬ ሲል